በፍጹም ሰውነት በምድር ላይ ሲመላለስ ጌታ ኢየሱስ ክርስቶስ ስተት አልባ ነው። መላእክት በእግዚአብሔር ፊት ስንፍና ይከሳቸዋል። ሳይሳሳቱ በሰማይ ያሉ አይደል ቅዱሳን መላእክት በእግዚአብሔር ፊት መቆም አይችሉም። ተሸፋፍነው ነው ቅዱስ ቅዱስ ሚል። ጌታ ኢየሱስ ክርስቶስ በፍጹም ሰውነቱ በምድር ላይ የሰራውን የማዳን ሥራ ጨርሶ በአባቱ ፊት ነው የቀረበው። ይችላል መቅረብ። ምንም አይነት ፍጥረት በእግዚአብሔር ፊት መቅረብ አይችልም። ሰው እኮ ነው የበደለው። ይሄ ሁሉ ሲስተም ኮራፕት ሆኖ እኮ በሰው ምክንያት ነው። ስቴላር የሆነ ወርልድ አሁን እኛ ማናቀው ከዋክብት ምናምን በእግዚአብሔር ፊት እኮ መቅረብ አይችሉም፣ አይቆሙም። ፀሐይና ጨረቃ ስንፍና ይከሳቸዋል ይላል። እኔው ምን ሰርተው እንደሚከስ እኔ የትኛው ኃጢአት እንደሆነ ፀሐይን እኮ ኢያሱ እኮ ነው አንድ ቀን እኮ ያስቆማት ከስራዋ እንጂ ፀሐይ እኮ ከርታታ በእግዚአብሔር ፊትስ መቆም አይችሉም። ጌታ ኢየሱስስ በአባቱ ፊት ይቀርባል። በፍጹም ሰውነቱ በአብ ፊት ይቀርባል። ጽድቅን ወደደ አመፃን ጠላ ይልና እግዚአብሔር አምላክ ምንድነው የሚለው? ከባልንጀሮች ይልቅ በደስታ ዘይት ቀባ። ባልንጀሮች ተብለው የተጠሩት ቅዱሳን መላእክት አይደሉም፣ ሰዎችን ነው። ፍጹም ሰውነቱን ስለሆነ እያወራ ያለው በዛ ዘመን የነበሩ አይሁዳውያንን በዛ ዘመን የነበረው ሰዎችን የሚያመለክት ቃል ነው። ቃል በቃል ቃሉ ግን የዕብራውያን ደብዳቤ ጸሐፊ ግን ለንጽጽር ያቀረበው መላእክትንም ጭምር ስለሆነ ስለ መላእክት ስለሆነ ንጽጽሩ ጌታ ኢየሱስ ክርስቶስ በከበረበት ክብር ሊከብር አይችልም። የመጨረሻውን ክብር እግዚአብሔር ያጎናጸፈው ኢየሱስን ነው።